ጃኒ ፍቅሬ ናት ምናምን ብሎ አሳይቷል። አረና ሳድገዋለን ኖርማል ነው። አዶናይ ቻሌንጅ ቢያስጀምር ራሱ የትና የት ይደርሳል። አይዞሽ ቀና ከፍ በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ አንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ እና ደግሞ ይሄ የምታዩት ቀለበት በጣም ነው የሚያምረው። 21 ካራት የባህሪ ነው። የኔማ ቤቴ እንኳን ትንሽ ረዘም ስለሚለኝ ከቻልሽ በጃፖኒ ቢሆን ቆንጆ ነው። ካልቻልሽ ደግሞ ሱሪም ቢሆን አልጠላም። ትንሽ እግሬ ወፈር ስለሚል ከባትሌቱ ጋር ጠበብ ያለች ከታች ደግሞ ትንሽ ወረድ ነገር ብለው ሰፋቢ እንደ ቬል አይነት ነገር ቢሆን ቆንጆ ነው። ትቀልዳለች እንዴ? ወገንን የሳላቅ ሌላ ፕላኔት ላይ ተከፋፍለን መኖር ጀመረን እንዴ? እንደኔ ምን ላድርግ? ህዝብ ቁጥር ሲጠራት ገርና ይፈራማ። አታፍርም እንደ ቀለል አድርጋ 14 ሚሊዮን ትላለች እንዴ? የኔማ ቤት የጠራሽው ብር እኮ በኢትዮጵያ ህዝብ ሲመነዘር ድፍን 2 ቢሊዮን ከ60 ኮንዶሚኒየም ማለት ነው። ከየት ይመጣል እንዴ? ማህበረሰብ 14 ሚሊዮን ብር አውጥቶ ወርቅ ሊገዛ ይፍረና ሰራራ ተከፍሎ ማለት ነው። ለስላሳ አምረው ለስላሳ ያሸረበቀ ሙዚቃ እየሰማ ተጣጥሞለት ይላል እንጂ ከታም ባጋ ያመጣል። ሰላማችሁ ይብዛ ውድ ሀገሬ ልጆች፣ እንዴት ናችሁ? አለን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሰሞኑን መነጋገሪያ ከሆኑት ቪዲዮዎች እንዲሁም ደግሞ አዝናኝና ቁም ነገር የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ። ወደ ቪዲዮ እንሂድ። ከዛ ፋርጎኝ አልኩሽ ሆቴል ውስጥ አገላብጦኝ ሀቢባዊ አይ ሀቡ ድንግጥ አለች። እኔ ድንግጥ ልበልልሽ? እሺ ከዛስ 3 ስልክ ይዟል። ማየትሙ 3 ስልክ ይዟል። አልትራ ይዟል። አንድ ሌሎች 2 ስልኮች ይዟል። እዛ አካውንትሽን ስጪኝ አለ። እዛ እሺ ብዬ አካውንቴን ስሰጠው ቴክስት ለሱ ደርሶታል። አቢባ ቴክስት ለሱ ደርሶታል። ለኔ አልደረሰኝም። ከዛ ካሽ የሚባለው ነውና እኛ እንደዚህ ነው የምንጠቀመው። $2000 ልኬልሻለሁ በኢትዮጵያ 360 ሺህ ብር ነው አሁን ላይ ምንዛሬ አለኝ። 360 ሺህ ብር ለኔ ላክልኝ አልኩ። ጭቅላቴ እንደዚህ ያስኩና አንዴ ሻወር ቤት ገባለሁ፣ ፊቴን ታጠባለሁ፣ ወጣለሁ። በቃ ብሩ የሆነት ቴክስት ለሱ ስደርስ ስላየው በቃ ገባልኝ ብዬ ህይወቴ ተቀየረ። በቃ ወይኔ ብዬ በጣም በቃ ደስ አለኝ። ከዛ እና አልገባም እኮ እስካሁን አልኩ። እንግዲህ አገላብጦኛል ብዬሻለሁ። እስካሁን እኮ አልገባም አልኩት። ይቅርታ ረመዳን ነው እየጾምሽ እዛ ጌታ ለብሩ እኮ ለኔ ያልደረሰኝም እንዴ? ነገ በዚህ ሰዓት በላኩልኝ ሰዓት 9 ሰዓት ከስንት ነው ለ10 ምናምን ጉዳይ ላይ ነው የላከልኝ። እዛ ነገ በዚህ ሰዓት 24 ሰዓት ነው የሚቆየው ለአንቺ ለመግባት ደውይልኝ። እኔ ያለው ከትንሽ ቀን በኋላ ነው ወደ ጀርመን የምመለሰው አለኝ። መኪና ያዘው ይዋሻል ብለሽ አታስቢ። ያደረገው ጫማ፣ የለበሰው ልብስ፣ ጸጉር አበጣጠሩ፣ አደራረጉ፣ መነጽሩ፣ ሽቶ የተቀባው እኔ እንደሱ አይነት ሽቶ የተቀቡት ሀብታሞች ብቻ እንደሆኑ ነው የማውቀው። በቃ በጣም ይሸታል። ከዛን እሺ ብዬ ጠበቅኩ። ሌሊቱ ሙሉ ሳልተኛ አደርኩ። ሌሊቱ ሙሉ ወይ ዘንድሮ አለ ኤፍሬም ታምሩ። በቃ ካሁን በኋላ ዱቤ እንዳሰጭሽ፣ ዱቤ ሲጠይቁሽ ዱቤ እንደወጣ ቀርቷል አልተመለሰም በይ። አጣርተናል። እሺ በቮት ነው ሪፖርት የሚደረገው፣ በሰው ምናምን አይደለም፣ በቮት ነው እየተከፈለ ነው የሚደረገው። ከፈለጋችሁ ቴሌግራም ላይ ልልክላችሁ ይችላል። ማለት እንትኑ ማለት ነው አክሰሱ እንዴት እንደሚደረግ አሁን ፎሎወር ላይክ ይጨመራል ቲክቶክ ላይ እንደዛ እንደሚጨመረውም ልክ መግዛት ይቻላል። ሮቦት ይገዛና እነዛን ሮቦት መስደድ ነው ብር ተከፍሎ ማለት ነው። ገባችሁ? እንደው የጃኒን አካውንት ለማዘጋት ብር ከፍላችሁ ይሄን ያክል መንገድ ከመሄድ ይልቅ ምን አለ ብሩን ለምስኪኖች ሰጣችሁ ብትጸድቁበት። አቤት ክፋት፣ የክፋት ጥግ። እንዶች ልጅ ምን ያክል እንደው ተጽዕኖ ብትፈጥርባችሁ ነው ህይወታችሁ ላይ። ካናዳ ላይ ቁጭ ብሎ ምንድን ያደረጋችሁ? ገንዘብ የለኝም የቤት ክራይ የምከፍለው የለኝም የቤት ክራይ የምከፍለው ገንዘብ አዋጡልኝ። ደግሞ አዋጡ
ውጡልኝ አላለም ትላላችሁ። ይሄው ልወጣ ነው በቃ ይሄው ሊያስወጡኝ ነው በቃ በረንዳ መውጣቴ ነው አለ። ይሄን የሚያህል ውሸት ልክ ምንም ተጫውቶ እንደማያውቅ ሆኖ ወደ 8,000 9,000 ሰው ገብቶ ያ ብር ተዋጥቶለት በቃውን በሰበሰባችሁልኝ ብር ስራ ሰራለሁ እኔ እንደውም አሁን ልጆች ናቸው ትዝ ያስባሉ እሰራለሁ አለ። ከዛ ወዲያው ወደ ሬስቶራንት ሄደ። የዛ ሰዓት አንድ ልጅ ነበር ካናዳ ውስጥ የሚኖረው ታው ይሄ ልጅ ውሸቱን ነው ሲል ማን ያዳምጠው? ከዛስ በኋላ 6 ወር ነው ተነስቶ ኢትዮጵያ ገባ። ኢትዮጵያ ገብቶ የእናቱን ቤት የእናቱን ሆቴል የእህቶቹን ቤት የምናም ቤት ሲያሳይ ህዝቡ ወይ አለ ብራችን ተበላለ። ለካ እንደዚህ ሀብታም ልጅ ሆኖ ነው የሚያዋጣ። ይሄ ትልቅ ውሸት ነው በቃ ይሄ እኛ ሰው ብንሆን ኖሮ ያቺ ነበረች ፖይንቷ። አላማው ያ እንደሆነ ነበር ማወቅ የነበረብን። የለም ምድር የሻፈደች አሮጊት ምድረ ሴተኛ አዳሪ በሙሉ ቢዞት በመጣው ጢማጢም ጠምጥሞባችሁ ጭንቅላታችሁ አብዶ ከእንደገና ታርጌት አድርጎ እቺን ልጅን ያቃታል። አንደኛ ጅል ናት፣ ጭንቅላት አይምሮ አይሰራም። ስሟን እንኳን አስተካክላ ማትጽፍ መሀየ አይ ጂጂ ያኔ በጣም ታስቀኛለች። ቆይ ምር ይሄን ያክል ቆይ ጃኒንም አዶናይም እንደዚህ ጥምት ያደረግሻቸው ምን ፈጠሩ? ምን አድርጉ ነው የምትያቸው? የተማረ ስለሚከብደው በራሷ የምትተማመን እንደነ ባምቢ እንደነ ኤልሻዳይ ምናምን ያለችውን ማግኘት አይችልም። እንደነ ኪዱ ያሉትን ማግኘት አይችልም። የሚችለው ማን ነው? እቺ ደደቧ ሀናለ ስለማትችል ፊፊን እንኳን እንዴት እንደምትነቀው እንዲህ ነበር የምታየው የነበረው። ፊፊ እንኳን የሷ ጓደኛ እንኳን የመቀሌ ልጅ ናት፣ የትግራይ ልጅ ናት፣ ግን ፊት እንኳን አትሰጠውም ነበር። አይተን አንዳንድ ሰዓት እንደ አንዳንድ ቪዲዮ ላይ ሰዓት ምንድነው እላለሁ። እሷ እንኳን ከዛ እቺኛው ተንጠልጥላ ሄደች፣ ሁሉን ነገር ተቀበለ። ከዛ እንዲያው እንትናታ የዚህ የቲክቶክ ስለምትል ትስባለች። ገባች? ወሰዳት። ታርጌት ያደረገው ማን ነው? ምክንያቱም ያቃል ልክ እሷን አገኘ ከርቸሌ ሄዳ ምንድነው ቃልት ሄዳ ምሳ መስጠቷን አቆመች። ታርጌቱን ነው የመጣ። ይሄ ቲክቶክ በሙሉ ዋጋ የለው። በቃ ረብሻ፣ ሰይጣን፣ ብጥብጥ፣ ማልቀስ። ልጆቹ በሙሉ ይነሳሉ፣ ያለቅሳሉ። ያቺ ቤታዩም ታለቅስ። የሆነ ጢማጢም አምጥቷል። ያቺ ዲቦራ ባፍጢሞ ምን የመሰለ በቃሽ ሰዓትሽ አልቋል። ከዚህ በላይ ስሞታ መስማት አንፈልግም። ወደ ቀጣይ ቪዲዮ እንሂድ። እንኳን የሸመተ ያረሰሙ ይችላልሻለች አያቴ። አጉራረሷ እንዴት አያችሁት? ፋሚሊ ምራቃችሁን ያወጣችሁ በኮሜንት ጻፉልኝ። በያመር ሊያሳድገው ወሰደ ሲሉ 50 ሚሊዮን ብር ተሰጠው ሲሉ አዳነች አቤቤ ቁልፍ ሰጠችው ሲሉ አልተሰጠኝም። ምን በጣም ውሸት እኮ በጣም ሲቀደዱ ኢትዮጵያ ግን ከተባሉት ውስጥ ቢሆንልኝ ብለህ የተመኘው የትኛው ነው? የዶክተር አብይ አህመድ ያሳድጉ ጠቅላይ ቁልፍ የምትለው ነገር አዲስ አበባ ውስጥ ይሄ ምላጭ የሆነ ልጅ ቁልፍ የምትለው ነገር አላለም። ምን አለ ሞታ? አቤት። ስለአማራው ስለተለመደው ሁልጊዜ ስለምትናገረው ስለአማራው አንድ ነገር በልና አንበሳ ወርዳለ። አይ ካወረድክ በኋላ ነው ሞታ። ምን ሁልጊዜ የምትናገረው ነገር የለም። በብሎክ ነው የሚሸኝ። ስትወርድ ግን እመለሳለሁ ብለህ እንዳታስብ። ሶል አራ በሚዲያውን ስለምፈልገው ራሱ ኖ የለም። ወደ ጥልቁ ወደ 7ኛ ሰማይ ሳይሆን ወደ 5ኛ ምድር ነው ምልክ። እውነቱን ወደ 5ኛ ምድር ስለማንፈልግ ሳወርድ እመለሳለሁ ብለህ እንዳታስብ። እንትን ትራሽ ካን ውስጥ ነው የምከተውስጅ። አታታል ሞታይ ይቅርብ ሚዲያውን አታታል። እርዳ። ሚዲያውን ፈልጓለሁ። ሞታ ተፈለከው እርዳ። ዝም ብዬ ወጥቼ የምንቀባጥር ሰው አለ ካሌብ አይቻለሁ። ካሌብ ትምህርት ቤት ላይ እንዴት ታርቄ ላስገባው? የተወሰነ ሰኮንድ ጠብቀሃል። ትወረወራለህ። እሺ ሞታ ከታች አንተ እየጠበቁ ነው እነ ሰርኬ። አራ በደም ነው የሚከቱ። በቃ አትመለስም። ማንም አይመልስም። አለቀልህ ብያለሁ። ሞታዬ በፍጥነት አውርድ። መጀመሪያ ሚዲያውን ከረዳችሁ በኋላ ነው ቶክ የምታረው። ሰልችቶኛል። ስንቴ መመሪያ ልስጥ እንደገባ ፏ ማረግ
ያው ምንችለውን እናወርዳለን። እንግዲህ አንበሳ ላይ ኖረን ምንችለውን ነው። ካልቻልክማ አንተ እንረዳለን እንጂ ሞጣ የሳቃችሁ ምንጭ ፋሚሊ አንበሳ ካላወረዳችሁ ማንም ተንፈሽ እንዳትሉ ያለ ይገኛልና እንዴት ነው? በዚህ ላይ ሀሳባችሁን እስኪ በኮሜንት አስቀምጡ። ውድ ፋሚሊዎቼ የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ